ይኸው በቀሎ እየፈለፈል የምን ኑሮ ነው እንጂ ደግሞ ይኸው እንግዲህ ስራ አጥተነው አንደኛይቱም ወየው እያለች ነው። ዱዓም እያደረጋችሁልን እንግዲህ ይኸው በቀሎ እየፈለፈልን ምናምን እንደዚህ እንገኛለን። ብሎ ነው ተናደደባት ስራ ሰራሽ ብሎ። ኧረ እንዲያው እንግዲህ እንደምታዩት ሴቶቹም ያው ስራ ካልሰራችሁ ብለው ጅንጅኑን አቁመዋል። ወንዶቹም ብር ያለውን እንጂ አንፈልግም አሉ። እኛም ስራ አጣን እያለቀሰኝ ነው። እኔ አይደለሁም ያልኩት ግን እያለቀሰኝ ነው በጎኔ። ምን አልሽ? አውሪች ቲክቶክ ለስራ አሁን በቀሎ እየፈለፈልኩ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኔ ጓደኞች የምታውልኝ የምታበረታቱ በጣም አመሰግናለሁ። ይሄው እንግዲህ በቀሎ እየፈለፈልን ለምን ታውት እንደምታውት በቀሎ እየፈለፈልን ነው። እንለምጣለን ማለት በቀሎ እየፈለፈልን ነው። ውድ ጀማዎቻችን እንግዲህ አበረታቱን፣ አይዟችሁ በሉን። እንደዚህ ነበረታታ። እናንተም እንግዲህ ሰብስክራይብ ላይክ አድርጉ፣ እኛም እናደርጋለን በቅንነት ማለት ነው። እና እንደዚህ እያደረግ በቀሎ እየፈለፈልን ደጋገምኩት። በቀሎ እንግዲህ ወሬ የማያውቅ ሰው ያንኑ ነው እኮ የሚደጋግም እና እየፈለፈልኩ ነው። ያ ረቢ አላህን ተረዝቀን ርዝቃችንን አስፋለን። የሰው ሀገር ኑሮ በቃ ብለህ በሀገራችን አልሐምዱሊላህ ላኢላሀ ኢለላህ መሄጃችንን አድርግልን ያ ረቢ። እስቲ ዱዓ እንደራረግ። አላህ ርዝቃችንን ክፈተው በሀገራችን ላይ ያርግልን። የሰው አኗኗሪታ መሆን በቃ ይባላል። የሰው ቤት እየመራን እስተመችን በሰው ጫንቃ እነሱ እኮ በእኛ ላይ ነው በቃ እንዲያው እነሱንም አላህ ነው የሰጣቸው፣ ለእኛም ደግሞ እነሱን የሰጠ ጌታ ለእኛ ይስጠን እያልኩኝ እያረግን የፈለፈልን እላቸዋለሁ። እንግዲህ እስኪ ማሻአላህ በቀሎ የናፈቃችሁ ኑ እንብላ ታፈላፈሉ። እንግዲህ እስከ መቁላቱ መለመጥ ማለት መቁላት ማለት ነው። በመቅለያ መጥበስ ማለት ነው። መለመጥ የሚያውቅ የለም። ኧረ ጀዋሌ ብሏል። እንቁላው እንግዲህ የለም። አሁን እንግዲህ አቆላሉ ላይ ደግሞ እንደዚህ ነው ልምጥ ይባላል። ይሄ ነው ትንሽ መለፍ አንድ ይደረጋል። ትናንትና አልፌን በ8,000 ብያለሁ። ቪዲዮ ውስጥ ገባብኝ። ይኸው በቆሎ እንግዲህ ይሄን ይመስላል። ተቆላ በቃ በሰለ። እንደዚህ ነው። ኑ እንብላ። ዋርግበት ጭማሪ በቀሎ
በቃው እያልሽ ገባሽ። አስኩቶ ይሄው እንግዲህ እንደዚህ ነው እየበቀሉ ልምጥ የሚያውቃለ ልምጥ ማለት የተቆላ ማለት ነው። ልምጥ ማለት የማይረባ ማለት ነው።